This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music 24 hours every day. ወደ ቅድሙ ወደ አነስ ወደ ገረሱ ዱኪና ወደ ጎባና ዳጬ ትምርት ቤት ወልሶ አካባቢ ሁለቱንም ትምርት ቤት እሱ የተከታተሉ መሰለኝና ይሄ ሁለቱ ስም በዛ ከተማ የሆነበት የተለየ ጉዳይ አለ ወይስ አጋጣሚ ነው? እኔ እንደሚገባኝ ከሆነ እንደምረዳው ሆነ ደጃዝማች ገረሱ ዱኪ ተወልዶ ያደጉት እዛ ነው። የሆቢ ሰው ናቸው። ሆቢ የሚባላል እንዲህ ወደ ላይ ይሄ የደጃዝማች ገረሱ ዱኪ ትምህርት ቤት ተብሎ የተሰየመው ቋቋመበት አምባ አለ። ከሱ ወደ ላይ ሲሄድ ጨፎ ገብርኤል የሚባል አለ። ጨፎ ገብርኤል ላይ ነው የእሳቸው መኖሪያ ቤት። ቤተክርስቲያኑን ገብርኤልን ያሰሩት እሳቸው ናቸው። እኛ በየዓመቱ ገብርኤል ሲነክስ እዛ እንሄድ ነበርና እሳቸው በጣሊያን ወረራ ጊዜ አንድ ገበሬ የነበሩ ጎረምሳ ገበሬ አራሽ የነበሩ ሰው ናቸውና ያው ሀገራችንን ጣላት ወረራት በሚለው ልክ ጃገማ ኬሎ እንደተነሱት ሁሉ ከዚህ ከጨቦና ጉራጌ ደግሞ የተነሱ ጀግና እሳቸው ናቸው። በጸረ ፋሺስት ኢጣሊያ ትግል ተነስተው ብዙ ጦር አደራጅተው ኃይለኛ የጀግንነት የአርበኝነት ስራ የሰሩ ሰው ናቸው። ታቦሪያሚ የሚባል የታሪክ ሰው ጥሩ መጽሐፍ ጽፎላቸዋል። የእሳቸውን የህይወት ታሪክና ገድላቸውን የሚመለከት እሱ መጽሐፍ አግኝቶ አንባቢው አድማጮቼ ቢያነቡት በጣም ደስ ይለኛል። እዛ ላይ በጣም ጥሩ አድርጎ አስቀምጦታል። እኛ እንግዲህ ይሄን ትምህርት ቤት በኋላ ዘመን 1962 ዓመተ ምህረት ላይ በሳቸው ስም ሲሰየም ከጎበና ዳጨው ወደዛ ተዛውረን በደጃዝማች ገረሱ ዱኪ ትምህርት ቤት ውስጥ እንድንማርና እንድንቀጥል ነው። እኛኛው ራስ ጎበና ዳጨው አባጥጉ ግን ያ ቀድሞ በሳቸው ስም ተሰይሞ የነበረው ትምህርት ቤት እሳቸው እዛ አካባቢ ተወላጅ ስለሆኑ አይደለም። ያ የሆነው በሳቸው በአጼ ምኒልክ ጊዜ ያው ምኒልክ ዋና ሰው አገልጋዮች ከነበሩት አንዱ ናቸው። የጦር አበጋዝ ከነበሩት አንዱ ናቸው። ምናልባት በዛ በኩል ወደ ጅማም ወደ ሌሎቹም አቅጣጫዎች አካባቢዎች ግዛት ለማስከበር ጸጥታ ለማስገበርም መሳሰለ ነገር እንቀሳቀሱ ሆኖ ሊሆን ይችላልና አንዳንድ ተግባር የፈጸሙበት አካባቢ ሆኖ በዘመኑ እንግዲህ በቀዳማዊ ሥላሴ ዘመን ነው ያ ትምህርት ቤት ስያሜ ያገኘውና ቀዳማዊ ኃይለ ሥላሴ በዘመናቸው እንዲህ ያለ ዕውቅና የሚሰጡት በትምህርት ቤቶች በስማቸው እንዲሰየምና እንዲከፈትላቸው ለቀድሞ ጀግኖች አርበኞች የሚያደርጉት ክሬዲት እየጠበቁ ነው፣ አገልግሎታቸውን እያዩ ነውና በዛ አይነት ሰበብ የተደረገላቸው ሆኖ ሊሆን ይችላል። እኔ ትክክለኛውን እንትን አላውቀውም። ምናልባት ወንድማችን ኦቦ ይዳው ቦሩ እዚህ ላይ የሚያውቀው ነገር ካለ አንድ ቀን ቢያክልልን በጣም ደስ ይለኛል። መልካም ጥሩ ያክልመታ እሺ ያ ጥሩ። አሁን እንግዲህ ቀጣይ ጥያቄ ምንድነው የሚሆነው? የበዓሉን ለምን እንጀምር? በዓሉ ግርማ ማን ነው? ወደ በዓሉ ወደ ጋሽ በዓሉ እንሂድ። ወደ ቅድሙ ጉዳይ እንሂድ። እሺ ምን አለ ጥያቄ እዛ ላይ? ማን ነው እሱ ሲጀምር? በዓሉ ግርማ የት ደርሶ የት ተወልዶ የት ቆመ? ኦኬ ደራሲ ጋዜጠኛ አንጋፋ ደራሲና አንጋፋ ጋዜጠኛው በዓሉ ግርማ ነጋሼ ነው የምለው። ድሮም የምለው እንደዛው ነበር። አለቃዬ የነበረ ሰው ነው። በነገራችን ላይ ላስቆመትና በፌስቡክ ያገኘሁት መልእክት ምን ይላል? አቶ በራ ጋሼና አባዬ ያበዛሉ። ይሄ የግል ባህሪያቸው ነው ወይስ የድሮ ሰዎች እንደዚህ ነው የሚሉት? በሱ ጄነሬሽን የነበሩ ሰዎች እንዲህ ነው የሚሉት ወይስ የግል ባህሪ ነው? ይሄን ጠይቆ ብሎ ሰው ሜሴጅ አልቆልኝ። ይሄ በጣም ጥሩ ነው። ይሄ ጥሩ ጥያቄ ነው። ይሄ ባህላችን ነው።
ባህላዊ አጠራራችን ነው ለአንጋፋዎቻችን ለትልልቆቻችን ከልጅነት ጀምረን አባዬ ጋሼ እቴቴ እያልን ነው ያደግነው ከዛ ውጪ ለሚቀርብ ሰው ነው ለማንም ሰው አይደለም ይሄን የምታደርገው አለዚያ አቶ እያልክ ነው የምትጠራው በርቀት ያለን ሰው ወይን ክቡርነታቸው እያልክ ወይም ጃንሆይ እያልን እንጠራለን እንደዛ ያን በየማረካላቸው በማረጋቸው ነው የምንጠራው ግን ይሄ በቅርብ አጠገብ አካባቢ ላይ አንተን ባደክበት አካባቢ ባንተ ከድሜ ከፍ ያለ ሰው ቢኖር ተማሪም ሊሆን ይችላል ግን በድሜ አጋፋ ከሆነ ጋሼ ነው የምንለው የኛ አስተዳደግ ነው ሰላሌ ውስጥ እኛ ስናድግ በዚህ መልክ ነው በዚህ ወግ ማዕረግ ነው ያደግነው ታላላቅ እህቶቻችንንም የግድ የኛ ስጋ ተወላይ ብቻ ስለሆኑ ሳይሆን ሌሎቹን ጭምር እትዬ እንላለን አባዬ እንላለን አባዬ በጣም ፖፑላር አጠራር ነው ሰላሌ ውስጥ ለታላቅ ሴት አበባዬ ለማለት ነው ነገሩ አባዬ እንለዋለን እኛ ሳጥረን እና ያ ይባላልና ጋሼም የምንለው በዚህ ነው በስራ አካባቢ ደግሞ ስንመጣ ባንድ ቦታ ላይ ስትሰራ አለቃ ሊሆን ይችላል ወይንም እኩል ተመሳሳይ ስራ ሊኖር ይችላል ግን ሰውየው በእድሜ የሚበልጥ ሊሆን ይችላል ገበየው የምንለው አሁን የእርሻ ፕሮግራም የሚያዘጋጅ ሰው ነበር ጋሽ ገበየው ነው የምንለው እሱም ፕሮግራም አዘጋጅ ነው እኔም ፕሮግራም አዘጋጅ ነኝ ከጎን ግን አንድም ጊዜ በስሙ እንደዚህ ያለ ማንጠልጣያ ጠርቼው አላውቅም ጋሼ ገበየው ነው ማለት ነው ጋሼ ባሉንም ጋሼ ባሉ ምንለው ጋሼ ጸጋዬንም ጋሼ ምለው እኔ በዛ በጥንታዊው ባህላዊ አጠራር ወግና ስርዓት መሰረት ነው ያ ደግሞ በጣም ያስደስተኛል አሁን አንተ እንትን ሆኖብህ ያው የሚዲያ ጉዳይ ሆነብህና አቶ ያልክ ስትጠራኝ ራሱ ለኔ ይቀፈኛል ደነግጣለሁ ማለት ርቀኛል ማለት ነው ለኔ ቅርበት የለህም ማለት ነው ለኔ በደንብ በቃ አልቀረብከኝ ማለት ነውና በእኛ በጣም ስተት ነው ኖር ነው ለዚህ ነው አሁን ወለጋዎቹ ኦቦ ይላሉ ያ በጋሼ ቦታ ይላሉ ኦቦ ይላሉ ያ ባህል አላቸው እዛ ታላቅ ወንድሙን ኦቦ ብሎ ይጠራል ይሄንን ኮለጋ ጓደኞቼ በደም ተፈርያለሁ ሰብቻለሁና በሰላሌ ግን ማንኛውንም ጎረቤት ሊሆን ይችላል የሩክሶ ሊሆን ይችላል አብሮ አደግ ሊሆን ይችላል በእድሜ የሚበልጥን ሰው አንቱ ትላለህ ጋሼ ትላለህ እንጂ አውርደ አቶ እንኳን ብለህ አትጠራም ለምን ነው አቶ ብለህ ካልክ እኩያ አረክ በጣም በቃ እንደው የሆነ እንትን አንተማ በአቶ ደረጃ ልትጠራ የተዘጋጀ ሰው ነው ማለት ነው በሱ ሰውየው ግን አቶ ሊል አይችልም ምክንያቱም አንተ በእድሜ በጣም ትንሽ ነው የምትሆነው ለሱ እንደው ለቢሮ ክብርህ ነው አንተ የሚልህ ወይ አንቱ የሚልህ ቢሮ መጥቶ እንጂ ቢሮ ወንበር ስትይዝ ያው ለዛ ላለ ሃይራርኪ ማለት ነው ለቦታ ለክብሩ ለዛ ካልሆነ በስተቀር በማህበራዊ ህይወት ውስጥ ግን እንደዛ ብሎ ለሽሙጥ ካልሆነ በስተቀር አቶ ደረጀ ያለ አነጋገርህም በኔ እድሜ ያለ ሰው ያው ዝም ብሎ የመራራቅን እንትን ለማሳየት ካልፈለገ በስተቀር ሊቀርብ ከፈለገ በስሙ ነው የሚጠራ ታናሹም በስሙ ይጠራዋል ደረጀ ይላል ከበደ አበራ ያለ ታናሽ የሆነ ሰው ታላቅ የሆነ ሰው ይጠራዋል ያንን በጸጋ ነው የምትቀበለው ወደ ላይ ያለውን ደግሞ አንተ እንደዛ ጋሼ ያልክ ነው የምትጠራው ይሄ ነው ግልጽ የሆነ መሰለኝ ግልጽ ነው አሁን በኔ ትውልድ ወይም ደግሞ በራሴ አሁን ጋሼ ብለው ነገር ወይ አባት ወይ ታላቅ ወንድም ካልሆነ በስተቀር ብዙም ከዛ ልምድ የለንም አንደኛ ደግሞ እኛ አሁን ለምሳሌ ይሄ ጥፋት ነው አባት ጋሼ አይባልም አባት አባባ ነው የሚባለው ወዳጄ አባት ሊኖረው የሚችለው በህይወቱ ሙሉ አንዲት ቃል ብትኖር ሪዋርድ የምታደርገው ጋሻ መሬት አይደለም የምታወርሰው ለሱ ወይንም ሌላ ነገር አይደለም የምትሰጠው ለአባት አባባ እናትን ደግሞ እማማ እምዬ የምትለው አንስም ነው አባባማ እንትን ነው አያት አይ ተወው ግድ የለም አካካዩ አባባ የና ያታው ማለት አባትን ጋሻ አይባልም በእኛ ባህል በዚህ ሰላሌ ውስጥ ባደግ ነው በጥንቶቹ አባባል ማለት ነው በተለምዶ ሆኖ ሌላ ሰው ጋሼ ሲለው ይሰሙና ልጆች ጋሼ ይሉታል አባቱን
እንደዛ አሁን ጋሽ ተንሳውን የኔን አጎት ልጆቹ ጋሼ ነበር የሚሉት ለምን ሁላችን እኔ ነኝ ታላቃቸው ቤት ውስጥ የነበርኩት ጋሼ ነው የምለው አጎቴ ስለሆነ እኔ የምለውን እየሰሙ ልጆቹም ጋሼ ይሉታል አባታቸው በዛ አደጉ እንጂ ኖርሙ እኔ አሁን አባቴን አባባ ብዬ ነው ያደግኩት እናቴን ማማ ብዬ ነው ያደግኩት ሌላውም እንደዛ ነው የሚያደርገውና ይሄ ጥሩ ርዕስ ነው ያነሳው እግረ መንገድህና መልካም ነው የጥንቱን ባህል ማዙ ጥሩ ነው ላለው በዚህ አጋጣሚ እሺ ጥያቄው ተመልሷል ይቀጥሉ በበዓሉ ጉዳይ እሺ እና ጋሽ በዓሉ እንግዲህ ምንድነው ያው እኔ እንዳልኩህ ዛለቆቻችንን ታላላቆቻችን ስለሆኑ ጋሼ ነው የምንላቸው አቅርበን የምናያቸው ሌሎቹን ደግሞ ማናቀርባቸውን አለቆቻችንም ቢሆኑ በዘመኑ ጓድ ከሆነ ጓድ ነው አቶ ከሆነ አቶ ብለን ነው የምንጠራው አንሰጠውም ጋሼ የሚለው ማድረግ አንሰጠው ለምናቀርበው ለምንወደው ሰው ነው የምንሰጠው ጋሼ እና በዛ ነው የሚሄደው ጋሼ በዓሉ ይያልኩና ጋሽ በዓሉ ያው ትውልዱ እንትን ነው ኢሉባቡር ሰው ነው ሶጴ ቦሩ ልጅ ነው እና ኢሉባቡር ውስጥ እናቱ የኦሮሞ ተወላጅ ናቸው አባቱ ደግሞ የህንድ ተወላጅ ናቸው እዛ ሀገር ስራ ይኖሩ የነበሩ ናቸው አናጺነት ሙያ የነበራቸው ናቸው አባትየው በትክክል እና ያናጺነት የእጅ ጥበብ ባለሙያ የነበሩ ናቸው ኢሉባቡር ይኖሩ ነበር እና ከእናቱ ጋራ ተጋብተው ጋሼ በዓሉ ተወለደ በኋላ ወደ አዲስ አበባ ይዘውት አባትየው በልጅነት መጡና አቶ ግርማ ለሚባል ሰው ባደራ ሰጡት ጋሼ በዓሉን አቶ ግርማ የሚባሉት ግርማ ማሞ ነው የሚባሉት ግርማ ማሞ አይደለም ሌላ ስም ነው አሁን አላስታውሰውም እና አቶ ግርማ ለሚባሉት አባታቸው ስም ተዘነጋኝ እና ለሳቸው አንተ ጋር ሆኖ ይማርልኝ ያሳድግልኝ ብለው ሰጥተው ወደ ህንድ ደርሼ እመጣለሁ አይነት ነው አገራቸው ሄደው ለመምጣት ሄዱ እሳቸው እንግዲህ እዚው ኢሉባቡር ያለ እሳቸው ያሉ ጋሼ በዓሉ አዲስ አበባ ያደገ አባትየውም እየጠየቁት እየመጡ እንዲሆኖ ነው ዘነበወርቅ ትምህርት ቤት ውስጥ ነው ትምህርት የጀመረው መማር የጀመረው እና ከዛ ይጀምርና በመሃሉ አባትየው ወደ ህንድ ዘመዶቻቸው ሊጠይቁ ሊሄዱ ተዘጋጅተው መጡና ህንድ ደርሼ እመጣለሁ ዘመዶችን ጠይቄ ብለው ሄዱ ከዛ ሄዱ እዛ ሲደርሱ አልተመለሱም ብዙ ረጅም እድሜ ኖሩ አይመስሉም እንደ አጠናሁት ስለጋሼ በዓሉ ትንሽ የምችለውን ያህል አንዳንድ መረጃዎችን ለመሰብሰብና አንዳንድ ነገሮችን ለመስራት ሞክሬያለሁ በተለይ ከሱ አገዳደል ጋራ ከግድያው ጋር እንዴት እንደገደሉት በሚመለከት አምና ለህዝብ ያቀረብኩት አንድ ጥናታዊ ወረቀት ነበረ አርቲክል ነበረ ሰው ያለ እና እዛ ላይ ስለሱ ጉዳይ ሲሄድ ከቤተሰቡ ጋራም ስለ አወላለዱም ስለ አባቱም ስለ እናቱም የመሳሰሉ ነገሮችን ተጨማሪ ነገሮች ለራሴ መረጃ ለማግኘት ከቤተሰብ ትንሽ የቃረምኳት ነገር አለችኝ እና አባትየው እንደሄዱ በዚያው ታመው እዛው ያልፋሉ ይቀራሉ ወዲያ አልተመለሱም እና ጋሼ በዓሉ ያው ባቶ ግርማ ስር አደገ ቀለም ወዳድ የሆነ ሰው ስለሆነ በጣም በጥሩ ሁኔታ የትምህርት ቤት እንትኑን ያሟላ ጥሩ ተማሪ ሆኖ የግሬድ የደረጃ ተማሪ ሆኖ እስከ ሁለተኛ ደረጃ ትምህርት ቤትን ጨረሰ ሲጨርስ የሁለተኛ ደረጃ መልቀቂያ ፈተና ኤስኤልሲን ማትሪክን በጣም በጥሩ ነጥብ አልፎ አዲስ አበባ ዩኒቨርሲቲ ገባ አዲስ አበባ ዩኒቨርሲቲ ገብቶ ፖለቲካል ሳይንስ እና ኮሚኒኬሽን ወይንም ኮሚኒኬሽን እንደዚህ ነው የሚሉት ነው አጠራሩ እንደዛ አይነሰለ ሁለት ኮምባይን የሆነ አይነት እንትን ነው የተማረው በዛን ጊዜ
እሱን አጠና ለማስተር ዲግሪው እሱን ወሰደ ከዛ ወደ ማስታወቂያ ሚኒስቴር ውስጥ መጥቶ በቀጥታ ስራ ጀመረ ትንሽ አመታት ከሰራ በኋላ እንደገና ለማስተርስ ዲግሪው ማሳቹሴትስ ዩኒቨርሲቲ ስኮላርሺፕ አግኝቶ ወደ አሜሪካ ሄደ እዛ ሄዶ በኮሙኒኬሽን ማለት በጆርናሊዝም ማስተርሱን ሰራ እሱን ማስተር ዲግሪውን ካገኘ በኋላ ወደ አዲስ አበባ ተመለሰ ወደ ኢትዮጵያ ተመልሶ ያው በማስታወቂያ ሚኒስቴር እዛው የጀመረበት የመነን መጽሔት አዘጋጅ ነበር የዘመን ነበር ከዛ በኋላ መምሪያ ኃላፊዎች የሚባላል መምሪያ ሬዲዮ መምሪያ ቴሌቪዥን መምሪያ ዜና አገልግሎት መምሪያ እንዲህ የሚባሉ የተለያዩ መምሪያዎች አሉ ከነዚያ ውስጥ የዜና አገልግሎት መምሪያ ኃላፊ ሆኖ ነው ማስታወቂያ ሚኒስቴር ተቀጥሬ ስገባ እሱ የዜና አገልግሎት መምሪያ ኃላፊ ነበረ እና እዛ በኋላ ዜና አገልግሎት መምሪያ ኃላፊ ከሆነ በኋላ አንድ 69 መጨረሻ ላይ ከዛ አንሱትና ቋሚ ተጠሪ የሚል ማዕረግ ተሰጥቶት እንደ ምክትል ሚኒስትር ሆኖ የማስታወቂያ ሚኒስቴር ቋሚ ተጠሪ ሆነ ፐርማነንት ሴክሬታሪ ሆኖ ያን ማዕረግ አገኘ ተሾመ እና እዛ መስራት ጀመረ አሁን ይሄ ቋሚ ተጠሪነቱን ስራ ካገኘ በኋላ ነው ከኔ ጋር የተቀራረበ ነው እንግዲህ መቀራረብ ስል ምን ማለት ነው እንደ አለቃና እንደ ዝር ሆነን ኮሚቴ ስራ ሲኖር አብሮ የመስራት ያን ይሄ ስራ ተብሎ ለተወሰኑ ሰዎች የሚታዘዙ ስፔሻል ስራዎች ሲመጡ አርቶ የመንገር የማዘዝ መቀበልኛ አይነት ሰውም ሄዶ ያለ ሌላው ያ በስነ ጽሁፍ አካባቢ እዚህ ይሄ ደራሲያን ማህበር ውስጥ ያው ሁለታችንም አባላት ስለነበርን በዘመኑ በዛ ስብሰባ ላይ ትገናኛለህ ትዋያለህ እና ስለ ስነ ጽሁፍ ቀመስ ነገር ለብቻ አንድ ፎረም አለ ማለት ነው የሚያገናኘን እና እንዲህ ያደረገን እና ድሮ እንድትይ ተጠለ ዩኒቨርሲቲ ትምህርት ነበረኝ ዩኒቨርሲቲ ገብቼ እንደማር እሱን ወደ ደብዳቤ ለአዲስ አበባ ዩኒቨርሲቲ ጻፈው ወቅቱ ፎልዲንግ ያገብቼ በማታ ትምህርቴን የጨረስኩት ከሱ በኋላ ነው ይሁንታ በኋላ ነውና ጦር ግንባርም ሲሄድ በጋዜጠኝነት ተመረጡ ሰው ዘማቾች አንዱ ተብዬ እሱ ነው አዝማቻችን የነበረው ጠርቶ ቡራኬ ሰጥቶ ሌላከን ጋሽ ባሉ ነበር እና ኦሮማይ በተጻፈ ጊዜ ነው እንዴ አይደለም ከሱ በፊት 70 ዓመተ ምህረት ላይ ነው ከኦሮማይ ከቀይ ኮከብ እሱ የቀይ ኮከብ ዘመቻ ነው እሱ ኦሮማይ ተጻፈው እኛ ከዛ በፊት ነው ከዛ በፊት 70 ዓመተ ምህረት ላይ ነው 70 ዓመተ ምህረት ላይ ሁለተኛ አብዮታዊ ነፃ አውጪ ሰራዊት በምስራቁ ያገኘውን ድል በሰሜንም ይደግመዋል በሚል መፈክር ስር የታዘዘ ዘመቻ ነበር እና ለዛን ጊዜ ጋዜጠኞች መሄድ አለባችሁ ተብሎን ስንሄድ እኔ ከተላክ አንዱ ነበርኩኝ በሬዲዮ እና ሄደን ዘንድ 3 ወር ሰራሁ ዘመቻ ስራታችን እሱም በኋላ እንመለስበታለን ጊዜ ስናገኝ ስለዘመቻው ትንሽ የምናወጋው ነገር ይኖራል ጦር ግንባር ላይ ምን እንደገጠመኝ ምን አይነት የጦር ግንባር መዋል ማለት ወይ የጦር ግንባር ጋዜጠኛ ማለት መሆን ማለት ምን ማለት እንደሆነ ብዙ የሚያጫውት ነገር አለ እሱ እንመለስበታለን ወደ ጋሼ ባሉ አሁን ልምጣ እና ጋሼ ባሉ ይሄንን ይመስላል እንደው ጠቅላላ ባለ እንትኑ ስናየው እና እንግዲህ ከዚህ የቢሮክራሲ ስራ ማለት የኃላፊነት ወይንም የፖለቲካ በፖለቲካ መመደብ ስራ ላይ ቋሚ ተጠሪ ሆኖ ምደባ ሲሰጥ እንዲያለ ሹመት የፖለቲካ ሹመት ነው የሚባለው ከእንደዚህ አይነቱ የሹመት ስራ ባሻገር በስነ ጽሁፉ ረገድ ብርቱ የሆነ ስራዎችን ሲሰራ የነበረ ሰው ነው ይሄ ሰው ከአድማስ ባሻገር በሚለው ድንቅ ረጅም ልቦለዱ ነው የሚጀምረው ከዛ የህሊና ደውልን ይጽፋል ከዛ አዲስን ያስከትላል ከዛ
እቺ ቀይ ኮከብ ጥሪ የምትለዋ አሪፍ የሆነች የአብዮቱን ዘመን የምትመለከት እሱንና ራሱንና አካባቢው የከበቡትን የማስታወቂያ ሚኒስቴር ውስጥ ትንፋሽ የነፈጉትን አንዳንድ ዋልጌ ሰራተኞችንና የኃላፊም ሆኖ የተቀመጡ ሰዎችን የጎነተለበት ነው የኮከብ ጥሪ እና አብዮቱንም በእውነት ጥሩ ሂሳዊ ንባብ ወይንም ግምገማ ያካሄደበት ስራው ነው ማለት እንችላለን ከኮከብ ጥሪ እሱን ጻፈ ከዛ ከኮከብ ጥሪ በኋላ ደራሲው የሚለው መጽሐፉን ጻፈ ከደራሲው ቀጥሎ ያው ታወቀው ጦሰኛው ኦሮማይ ተጻፈ ኦሮማይ ያደረሰበትን ስቃይ እንግዲህ ያው ህይወቱ ከፍሎታል በዛን ሰበብ አግኝተው ጋሽ በዓሉ ብቸኛ ነበረ እውነቱን ለመናገር እንደዚህ በቡድን የሚያምን ሰው አይደለም ጂር በመሰብሰብ ምናምን በጎጥ የሚያምን አይነት ሰው አይደለም እንደዚህ አይነት ሰው አልነበረም እሱ ሊበራል ነው በቃ ነፃ ሰው ነው ስራውን ይሰራል በጣም ትዕግስተኛ ነው በጣም አስተዋይ ሰው ነው ምንም ብትለው ውጦ ጸጥ ማለት ልኩን የማዋጥ እንትን ጸባይ የነበረው ጠንቃቃ ሰው ነው እና በዚህ እሱን ወንበር ለማግኘት ሊፈነቅሉት የሚፈልጉ ሰዎች ነበሩ እዛ ውስጥ ነው እነሱ ሻቢያ የላካቸው ናቸው ሻቢያ ያስተማራቸው ናቸው ሻቢያ በጣም ይፈልገዋል ማስታወቂያ ሚኒስቴር ለሚፈልገው ስራ ሁሉ ተጠቅሞበታል እንደገዳሙ አብርሃን የመሳሰለ ሰው እዛ አስቀምጦ ብዙ አገልግሎት አግኝቶበታል የተገንጣዩ ወገን እና ግን የበለጠው ወደ ላይ ቢያድጉ ኖሮ ነገዳሙ የበለጠ ለሻቢያ የሚሰሩ ስራ ነበረ በዓሉ ከላይ ተቀመጠና ዘጋባቸው ስለዘጋባቸው በዓሉ ለመዘግዘግ ያልሞከሩት ነገር የለም እሱን ገዘገዙት ሞከሩት በዚህ ይሉታል በዛ ይሉታል እሱ አይሞትም አይወድቅም ይነሳል እና የቢሮ ስራ ሁሉ እንደው ያሳነሱበት ሲመጡ ምን ሲሉ ሳቦታጅ ሲደረግበት እሱ ድርሰቱን ይጽፋል ተቀምጦ እና አዲስ መጽሐፍ ጽፎ ብቅ ይላል አደባባይ ላይ ይወጣል እና በዚህ ምንም ሊቋቋሙት አልቻሉም በዚህ ሲሉት በዛ ያመልጣል እንዲህ ያለ በብርቱ እየታገላቸው ይሄደ መጨረሻ ላይ ኦሮማይ ሲወጣ ተረባረቡበት እንደ ጉድ ተረባርበው እንደ ቀበላ ዶሮ ነው ገነጣጥለው የበሉት እያንዳንዳቸው ገዳዮች ናቸው ባሉን የደርግ ሰዎች አሉበት ጀነራል ተስፋዬ ገብረኪዳን አለበት ጦሩን ትጥቅ አስፈታብኝ ብሎ ቂም ያዘበት በኦሮማይ ምክንያት አንዱ እሱ ነው ሌላው ሽመልስ ማዘንጊያ ነው ሮታል መምሪያ ኃላፊ የነበረው ሰው እዛ ላይ አንድ እኩይ ገጸ ባህሪ አድርጎ ስሎኛል ኦሮማይ ላይ ብሎ ይለዋል እና በዚህ ቅርስ ነከሰበት ከዛ በኋላ ማስታወቂያ ሚኒስቴር ውስጥ ያሉትን ግባሶች ሙልጌታ ሉሌ ምናምን የሚባሉ ተርካሾች አሉ እነዚህ ሰዎች በማስተባበር በዓሉን ጉዳይ ኮሎኔል መንግስቱ ለአንዴም ለመጨረሻም ጊዜ በህይወቱ ጥያቄ ላይ እንዲወስኑበት ግፊት አድርገው ሊገደል ቻለ እና ውስጥ አዋቂዎቹ ዶክተር ኮሎኔል ፈለቀ ገብረ ጊዮርጊስ የማስታወቂያ ሚኒስትር የነበሩት ሰው አይነት ለገነት አየለ ለምትባለው ደራሲና ጋዜጠኛ በኮሎኔል መንግስቱ ኃይለ ማርያም የህይወት ታሪክ የኮሎኔል መንግስቱ ኃይለ ማርያም ትዝታዎች በሚለው መጽሐፏ ላይ እነሱን ዋቢ አድርጋ ጠቅሳ የጻፈችው አለ እንዴት አድርገው ራሱ የሥራ ባልደረቦች የሆኑ ሰዎች ተረባርበው እንዴት ኮሎኔል መንግስቱን አሳስተው ያለርሶ ብለን እንዲህ የደከመን እሱ በጎን ሄዶ
እኛ የደከምንበትን ስራ ሁሉ የሚያበላሽ የሰራውም ደግሞ እኛ ሁላችን የደከምንበትን ሪፖርት የራሱ አድርጎ አቀረበው አሉባልታ የማይረባ ዝባዝንኬ ነገር አቅርበው አብዮቱ ላይ ቤንዚን እኮ ነው ያርከፈከፈበት አስቀያሚ የሆኑ ቃላቶች መጥፎ ነገሮች እና ኦሮማይ ማለት እኮ የእርሶ መንግስትና ስርዓት አበቃ ማለት ነው ያ ነው እኮ ሽሙጡ ነገሩ እኮ ያ ነው እንዲህ ነው የመሰለ ሰውየውን የሚነካኩ ነገሮች ነርቭ እንግዲህ ኮሎኔል መንግስቱ በዛ ጊዜ በጣም ነርቨስ ናቸው ያገር ኃላፊነት አለ አደር አለባቸው ግራ ቀኙ ምናም ተወጥረዋል እና ምንም ነገር እሳቸውን እንትን የሚል የሚያንገጫግጭ ነገር ወይንም የሚያስቆጣ ነገር በአካባቢያቸው ላይ ያው አይፈልጉም በእንደዛ አይነት ስስ ብልታቸው ውስጥ ገብተው ሰውየውም በሰውየው ግድያ ላይ ወይንም እንዲገደል በሚለው ጉዳይ ላይ ውሳኔያቸውን የሰጡት ራሳቸው ናቸው መጨረሻ ላይ እና በዚህ አይነት ህይወቱን ያጣ ገናና የኢትዮጵያ የዘመናዊ ረጅም ልቦለድ ድርሰቶች ቁንጮ የሆነ ወደፊትም ብዙ ነገር ሊሰራልንና ሊያሳየን ሊያስነብበን ይችል የነበረ ጥሩ የሀገር ቅርስ የነበረ ሰው በእንደዚህ አይነት የስልጣን ሽሚያ ሽኩቻ ህይወቱን ሊያጣ ችሏል እና ይሄንን ነው የሚመስለው እና ልጆች አላቸው ቤተሰብ ጋሸባሉ ሶስት ልጆች አሉት እና ሁለቱ ልጆቹ አሜሪካን ነው ያሉት መስከረም ትባላለች ትልቋ እሷም ማስተርሷን የሰራችው በጆርናሊዝም ነው አሜሪካን ሀገር ነው የምትኖረው ሁለተኛው ልጅ ደግሞ ዘላለም ይባላል እሱም አሜሪካን የሚኖረው እንዲሁም የተማረ ልጅ ነው የተማረ ሰው ነው ሶስተኛው ልጅ ኢትዮጵያ ከእናቱ ጋር አሁን ይኖራል ክብረ በዓሉ ይባላል ኢትዮጵያ ይኖራል እሱ እና እንደዚህ ነውና ሶስት ልጆች ነው ያሉት በዓሉ ግርማ ከአማርኛና እንግሊዘኛ ሌላ ቋንቋ ይችላል ኦሮምኛ ይችላል አሳምሮ መልካም ኦሮምኛ በጣም ይናገራል በጣም እንትን ነው ምንም ቋንቋው ነው በአንድ በኩል የእናቱ ቋንቋ ነው በደንብ ይችላል ይመስለኛል ምንም የሰሩበት ያለ አይመስለኝም ምንም አዎ እንግዲህ ምንድነው ያን ዘመን ላይ ሆነን ስንመለከተው በቀጥታ እሱ ራሱ በራሱ በዛ ቋንቋ ሊሰራ የሚያስችለው ምንም አጋጣሚ የገጠመው አይመስለኝም አንደኛ ተሿሚ ነው የሰውዬ ለኛ ታች ሪፖርተር ሆኖ ቢሰራ ታች ወርዶ የሚያገለግል ጋዜጠኛ ቢሆን ኖሮ ታች መስመር ላይ ያለ ክፍለ ሀገርም ሄዶ ያገኘውን ሁሉ በቴፕ ቀርቶን ሲመጣ ምን ሲል ያው የኦሮምኛ ስራን ይሰራል እግረ መንገዱ ለአማርኛ ተልኮ ኦሮምኛ ሰርቶ ሊመጣ ይችላል ለኦሮምኛ ተልኮ አማርኛም ሰርቶ የሚመጡ ልጆች አሉ የኛ ልጆች የኦሮምኛ ሴክሽን ልጆች ነራሳሲማ ሌሎቹም እነ ሳሙኤል ዳባ ሄደው አካባቢው ላይ በአማርኛ የሚሰራ ነገር ካገኙ ይቀርጹታል ያን ይዘው ይመጡና ለአማርኛው ሴክሽን ያስተላልፉታል እንዲህ አለ ምን ረዳዳዋል እኔ ዋሌዎቹን እንዳረኩት አመያ አንድ ጊዜ ሚሊሻ ሲከበር ዶክተር መኮንን ጆቴ ነበር የሸዋ ክፍለ ሀገር አስተዳዳሪ የዛን ጊዜ እሱ እዛ ሊመርቅ ሲሄድ በአካባቢው ቋንቋ መናገር ግዴታው ነበርና እነዛ ሰዎች ኦሮምኛ ነው የሚሰሙት የግድ በኦሮምኛ ቋንቋ መናገር አስፈላጊ ስለሆነ ተናገረ ሲናገር በሙሉ እንዳለ በኦሮምኛ ነው እኔ ቀዳሁት በቴፕ መጥቼ ትራንስክራይብ አድርጌው እንደገና በአማርኛ ከላይ ያስኬድኩ ከታች ባክግራውንድ በኦሮምኛ እየሄደ የተላለፈ ድምጻቸው እንደዛ አድርገን እናቀርባለን ጥሬውን ደግሞ እንዳለ ለኦሮምኛው ሴክሽን እንሰጣለን ኦሮምኛ በኦሮምኛ የሆነው ይሄ ታወቀ የዛ ሚዲያ ውስጥ ምን ሰራበት አካሄድ ነውና ጋሼ ባሉ ገጥሞት ቢሆን ኖሮ ምንም ጥያቄ የለውም ይሰራዋል ዋናው ቋንቋውን ቻለው ካወቀው አንድ ቋንቋ ትሰራበታለህ ካልቻልከው ግን አትሞክረው አዲስ አበባ የተወለደ ስንት
አማርኛ ማንንም ኦሮምኛ ተናጋሪ የሆነ ሰው እናገኛለን ግን ወላጆቻቸው ኦሮሞዎች ሆነው አባት እናት አዲስ አበባ ሲወለዱ በአካባቢው ቋንቋ አፋቸውን ስለሚፈቱ ኦሮምኛ አይችሉም ግን ስሙ በቃ ደንበኛ የኦሮሞ ስም ተሸክሞ አለ ያ ሰውዬ ተናገር ስትለው አይናገርም ምክንያቱም የለም አካባቢው ላይ ስላልተማረው ነው አባትየው ስም ብቻ ነው ሰጥቶት እንጂ ቋንቋን አያስተምሩም ብዙ ጊዜ አዎ ቤት ውስጥ ሲገባ ወልመካ ምንድነው ይሄ ሚስቶ እንትን ጉራማይሌ ሆኖ ሊያወሩ ይችላሉ አንዴ አማርኛ አንዴ ኦሮምኛ አንዴ አማርኛ ግን ወደ ውጭ ወደ ትምህርት ቤት ሲሄድ በአብዛኛው ኦሮምኛን ሳይሆን አማርኛን ስለሚያዘወትር ሱቅ ሲሄድ ኦሮምኛን ያገኛል ምን ሲሄድ አሁን ሰላሌ ደስ የሚል ምንድነው ፊቼ ገበያ ውስጥ ገብታ አንተ ሁለቱም ቋንቋ እንደ ሙዚቃ ነው የምትሰማው በገበያ መሃል ላይ ሁለቱንም እዛው ኦሮምኛ ተናጋሪው በአማርኛ ሲነጋገርና ሲሸማመት ታያዋለ አማርኛ ተናጋሪው በኦሮምኛ ሲነጋገርና ሲሸማመት ሲሸጥ ወይ ሲገዛ ተሰማዋለ እሺ እንዲህ አድርገው ቋንቋ ፒጂን ላንጉዌጅ ይፈጥራሉ የራሳቸው ትሬል ላንጉዌጅ ይፈጥራሉ ፊቼ አካባቢ ኦሮምኛ ተናጋሪው አማርኛ ይችላል ፊቼ አካባቢ ኦሮምኛ ተናጋሪው በጣም እንጂ በጣም ተናጋሪ ነው በጣም ባላገሩ ገበሬው አማርኛ ይችላል አዎ ከገጠር የሚመጣው ገበሬ ለመሸመት እቃ ለመግዛት ወይንም እቃ ለመሸጥ የሚያስችለውን ያህል አማርኛ ፒጂን ላንጉዌጅ ፒጂን ይሄ መግባቢያ ቋንቋ ማለት ነው የመስሪያ ቋንቋ ሳይሆን የመግባቢያ ቋንቋ ፒጂን ፕራክቲስ ያደርጋል ፊቼ ገበያ ውስጥ በዚህ ነው የኖሩት እነነ ራሴ ዊትነስ ሆኜ ያየሁት ነው እና እንደ ሞዴልም ይሄ ነገር ይነሳ እኛ ጋማ የሰማሁት ግን ዴሚ ኑራ ነው ምንነው ከእንቤግኑ በአማርኛ ሲጠይቁት የት አካባቢ ጎረጉራቻ እና ከዛ አካባቢ ያሉት እንግዲህ በደራ በኩል የሚመጡት ሊሆን ይችላል ገብረጉራቻን የወሰድክ እንደሆነ ሃይሊ ዶሚኔትድ ነው ኦሮሞ ላንድ ነው እሱ ኦሮሞ ነው አካባቢው ዙሪያውን ኩዩ ነው ኩዩ ላይ ተቀምጠ ሌላ ጎሳ እኮ ልታገኝ አትችልም ፊቼ ግን ልክ ከማዶ ፊቼ ወደ ታች ስትወርድ አዲስ ጌ ነው ሸበል ነው እንደዛ ሲል ደግሞ ደብረ ሊባኖስ ነው ይሄ ዜጋው ደም የሚባል ነገር አለ ከዛ ደራ አለ ከዛ መራቤት ያለ ጀማ አለ እንሳራው እንዲህ ያለ ይሄ ቆላውን ይዘያለው አማራ ነው ያ አማራው እንዳለ ጤፉን ምኑን ሙዙን ማንተሶ ፊቼ ከተማ ላይ ነው የሚሸጠው ሌላ ገበያ የለውም ደገኛው ደግሞ እንዳለ ገብሱን ስንዴውን ወተቱን ቅቤውን ይዞ ደግሞ እንዳለ መጥቶ ፊቼ ከተማ ላይ ለዛ ለሌለው ይሄ ነገር ለሌለው ሰው ነው የሚያቀበለው ያ ሰው ማን ነው የቆላው ሰው ነው የደገኛው ነው የሚፈልገው ቆለኛው ደግሞ ይዞ የመጣውን ማን ነው የሚፈልገው ደገኛው ነው የሚፈልገው አዩ እንደዚህ ዘንጋዳ ሚሽንጋ ቆላ ነው የሚበቅለው ተቆላ ነው የሚበቅለው ከዛ እስኪ ለሚያደምጠን ይሆናል ምክንያቱም ብዙ ጥያቄዎችን በፌስቡክ ተቀብያለሁ ግን እርሶ ቢፈልጉ ይመልሳሉ ቢፈልጉ ይተዋሉ ምንድነው ያሉኝ አቶ በራ ሰላሌን ትገልጽ ኦሮምኛ ተናጋሪው ደጋ ቆለኛው አማራ ብሎ ነው የገለጹት ግን ሰላሌ ውስጥ ሰላሌነት የሚገልጸው ኦሮምኛ ተናጋሪው ነው እንጂ አማርኛ ተናጋሪው አይደለም አማርኛ ተናጋሪው እንደውም ሰላሌ ነኝ ራሱን አይልም ወይ ደራ ነኝ ይላል ወይ ጎጃሜ ነኝ ይላል ወይ መንዘ ነኝ ይላል ወይ ደግሞ እንደውም የተማሩ ነገር ከሆኑ ደግሞ አዲስ አበባ ነን ይላሉ እንጂ ሰላሌነት ራሳቸውን የማይገልጹም ምን ሜሴጅ ተቀብያለሁ ምን ሐሳብ አለው ይሄ በጣም የተሳሳተ ነው ወንድሜ ይሄ ትልቅ ስህተት ነው ይሄ በጣም ትልቅ ስህተት ነው የሰላሌ አማራ ሰላሌ ነኝ ይላል እንጂ እኔ ሌላ ሰው ነኝ ሊል አይችልም ብሎም አያውቅም አይልም የት ሰፈር ነው የት አካባቢ ነው የት ቀበሌ ነው የተወለድከው ሲል ቀበሌውን ልክ ደገም ነኝ እንደሚለው ኩዩ ነኝ እንደሚለው ጓጽዮን ነኝ እንደሚለው
ግራር ጃርሶ ነኝ እንደሚለው ደገኛው ያኛውም ቆለኛውም ደግሞ አዲስጌ ነኝ እንትን ሸበል ነኝ ፈረሳምባ ነኝ ደብረ ሊባኖስ ነኝ ምናምን ብሎ ያንን ይጠቅሳል ያቺ መንደሩን እሱ የወጣባትን በተቀረ ግን ከየትና አንተ ሲባል ሰላሌ ነኝ ነው የሚለው ይሄ ከጥንትም የነበረ አሁንም ያለ ወደፊትም የሚኖር ነው ቢፈልገውም ሊያስቀረው አይችልም ያንን ነገር በምንም ተአምር ሊያስቀረው አይችልም እኔ አዲስ አበባ ነኝ ሊል አይችልም ይሄ ስህተት ነው እና እኔ በዚህ ላይ አልስማማም መስማማው ያው የነገርኩህ አቋም ነው ደገኝ አብዛኛው ደጋ ላይ ያለው ነው እንግዲህ ኦሮሞ አብዛኛው ደጋ ላይ ያለው ልብ በል ቆላውስ ኦሮሞ የለም ማለት አይደለም ወደ አቦቴ ብትወርድ ታገኛለህ በደንብ ተረዳኝ ወደ እንትን ወደ ደራ ብትወርድ ቆላነት አለው እዛ ኦሮሞ የለም ማለት አይደለም ኦሮሞ አለ ደራ ላይ ልብ በል ግን በአብዛኛው ደጋውን ይዞ ያለው ኦሮሞ ነው ቆላውን ይዞ ያለው በአብዛኛው ደግሞ አማራው ነው በሰላሌ ምን ፈርጀው ይሄ ነው የኔ ግልጽ አቋም ይሄ ነው እና ሁለቱም ራሳቸው በሰላሌነት ነው የሚገልጹት የራሴ እናቴ ዘመዶች አሉ አማሮች የሆኑ የአዲስጌ ሰዎች የአንጎርጫ ስላሴ ሰዎች ሰላሌነን ነው የሚሉት ኮርተው ደረሳቸው ነፍቱ ልክ እኔ ኮርቼ እንደምናገረው ማለት ነው የሚያሸማቅቅ ነገር የለም አይ እኛ የሚያጋጥመን ይሄ ጥንቱ ሳይሆን አሁን ያስተማሪ ልጆች በመንግስት ስራ የሚመጡ ምናምን አሉ አይደል እነዚህ ልጆች አዲስ አበባ ዩኒቨርሲቲ ለትምህርት ይመጡና አዲስ አበባ አካባቢ ቤት መከራየት ወይ ደግሞ መኖር ሲጀምሩ በቃ ካሳንቺስ ምናምን ካሳንቺስ እሺን ከረደምቱ ጀናኔ ያለ ከረደምቱ ጂኒና ሶፍኑ አባቢያ ወጂና ሶፍና ያለ ያምን ነው ጥንት ጧቱ ውልደቱ እዛ ለሆነው ሰው እትብቱ ለተከበረውና ከዛ ለመነጨው ሰው ነው ስለዛ ሰው ነው የምናወራው ይሄ በስራ አጋጣሚ የመጣ ዛ ሰፍሮ ቀን አሳልፎ አገሩ ነው ማንንም አይከለክለውም ግን ክሬዲቱን ሰላሌ መንሳት ያለበት አይመስለኝም ይሄ ነውር ነው እዛም መንገደኛ ነው ይሄ መንገደኝነት ነው ይሄ ድክመት ነው በእውነት እንግዲህ ሁሉ ሰው ጥሩ ሰው አይሆንም ሁሉም ሰው ደግሞ መጥፎ አይሆንም እንደምንለው ነገር ነው እና እንዲህ ያሉት በጣም የሚቆጠሩ ሰዎች ነው የሚሆኑት እቴን ነው ምለው ወንድሜ ደረጀ እኔ ከጥንት ጀምሮ አባቴ አውራ ጎዳናው ሲሰራ ይሄንን ያውራ ጎዳናውን መስሪያ ቤት ተከትለው ከሌላ ቦታ የመጡ ብዙ ሰዎች ነበሩ ከሌላ ክፍለ ሀገር ከወሎ የመጡ አሉ ከሐረር የመጡ አሉ ከአርሲ የመጡ አሉ ግን አውራ ጎዳናው ቤተሰቦቻቸው ተዛውረው ስለመጡ በስራ እዛ ሰላሌ ውስጥ ከኛ ጋር እነ ዶጁ የምንለው ልጅ ነበር እዛ ገብረ ጉራቻ ጥላሁን ጋሻው የምንለው እስከ ዛሬ ድረስ እንደ ኩዩ ልጅ ነው ራሱን የሚጠቅሰው ግን አመጣጡ ከሌላ ቦታ ነው የመጡት አባቱ ሩሎ አለ ይሄ በጣም ብረት ጎማ ያለው አለ ሩሎ ይሄ ዳምጦ የምንለው ዳምጦ ነበር የሚነዱት አባትየው መንገድ ሲሰሩ እና ዳምጦ አዲስ መንገድ እንደዚህ ያለ በሱ የሚሰራ ሲኖር ብቻ ነው ሄዶ የሚያገለግለውና የሳቸው ስራ ሰላሌ ውስጥ ሲኖር የዛን ጊዜ መጡ ወደ ገብረጉራቻ አካባቢ ማለት ነው እስከ እንትን ድረስ እስከ አባይ ድልድይ ድረስ የሚሰራው መንገድ ለመስራት እና ያ ልጅ ከኛ ጋር ተምሯል እዛ አድጓል እስከዛሬ ድረስ እኛን ሲያገኘን እንደ መንደሩ አብሮን እንዳደገ ሰላሌ ልጅ ነው እንጂ ራሱንም ያው እንደሌላ አይጠቅስም እንደ ካሳንቺስ አይደለም አይ ሺን ከረደምቱ ነው ይሄ መንገደኛ ነው ዝም ብሎ እሱ ቁጥር ውስጥ አይገባም በእውነቱ እሱን ዝም ብለው እና ማይረባ እንግዲህ አሁን ለምሳሌ ስማ ቆይ ላንሳለ በዚህ አጋጣሚ ላንሳለ ይሄን ጥያቄ ካነሳህ ለዚህ ለጠየቀህ ማይነስ ሰው የጥሩ ምሳሌ ምነግረው ያቶ ወልዴ ገለቱን ቤተሰብ ነው ምናነሳው አብርሃም ወልዴ የሚባል ባላገሩ አይደል የሚባል ፕሮግራም ያዘጋጃል አሁን በኢትዮጵያ ቴሌቪዥን ላይ በጣም ጥልቅ የሆነ የሙዚቃ ጥበብ ስራን የሚሰራ ሰው ነው ዛሬ እሱ ያ ልጅ ቤተሰቡ
ወልደው ያሳደጉት የት ነው? ፊቼ ከተማ ላይ ነው ትብቶ የተከበረው። እሱ ብቻ ሳይሆን የሱ ታላላቆች ጭምር እዛ ነው ተወልደው ያደጉት እና እስከዛሬ ድረስ መሐላቸው ምናቸው ሰላሌ ልጅነት ነው። ከዚህ ውጪ ቋንቋም መዝሙርም የላቸው የሚናገሩትም ነገር የላቸው እና በጣም ስማችንን የሰላሌን ስም እያስጠሩ ካሉ ልጆች መሃል በኪነጠው ረድፍ እንትና ነው አብርሃም ወልዴ ነው ዛሬ ግዞ የሚባለው ግዞ የሚባል አንድ ቲያትር ሬዲዮ ድራማ ከዚህ ቀደም ተጫውቶ የነበረ አንተ ታስታውስ ይሆናል ካገር ሳጥቶ በጣም የሚደነቅ ታለንት ያለው ልጅ ነው። አሜሪካ መጥቶ ሙዚቃ ትምህርቱን ተምሮ ተመልሶ ትልቅ ስራ ይሰራና ዛሬም በጣም በኢትዮጵያ ውስጥ ስመጥር የሆኑ ፕሮግራሞችን የሚያዘጋጅ ታለንትድ የሆኑ ልጆችን ገጠር ወጥቶ እየፈለገ ፈልጎ ኦሮምኛውን አማርኛውን ትግርኛውንም ጉራግኛውንም ማንኛውንም ቋንቋ አይነት የሚናገር ይሁን ግን በሙዚቃው ዓለም ውስጥ ታለንት አለው የሚባለው ከመንደር ውስጥ ሄዶ ፈልጎ አደባባይ ያበቃ ያለ ጀግና ልጅ ነው። እንደዚህ ያለ ልጅ እኔ ሰላሌ ነኝ ብሎ እኔ ፍቼ ልጅ ነኝ ብሎ ፎክሮ የሚኖር ነውና ብዙ ምሳሌዎች በዚህ ረገድ ላነሳ እችላለሁና እንዳው የጋሼ ባሉን ጫዋታ እንዳደበዝዝብን እስቲ ከሰላሌ እንውጣና ወደዚህ ያ ጥሩ ነው። አይ ጠይቅ ስለተባልኩ ነው የባሉን ይጠይቁ መብታቸው ነው። ግን አድርስልን ስለተባልኩ ነው። ትክክል ነው። ደጋረም እንኳን አይጠየቁኝ እኔም ደግሞ አሳምሬ መልሳለሁ እንደዚህ። እሺ ያ ምንድነው በክፍል 5 ላይ ስለርሶ ስራዎችን በሱ እንጨርሳለን። የርሶን ስራ እና እንግዲህ እስካሁን የሰሩትና አሁን እየሰሩ ያሉትን ነገሮችን እናነሳለን። በዚሁ በክፍል 4 ውስጥ ግን ስለ ሰዎች የምናወራቸውን ነገር እንጨርስ ብዬ አስባለሁ። እስኪ በንጉሱ ዘመን ተማሪ ነበሩና ንጉሱን እንደው በአይን አይተውታል እሳቸውን? እንደው አጋጣሚ ያ ግርማዊ ቀዳማዊ ኃይለ ሥላሴን ያየኋቸው አንድ 2-3 ጊዜ ቢሆን ነው በአካል። መጀመሪያ ግን ያየሁበት አጋጣሚ ሁሌም የማይረሳኝ እሱ ነው። መጀመሪያ በ1953 ዓመተ ምህረት እዛ አበራና አስፋወሰን ትምህርት ቤት የገባው ጊዜ ፊቼ አንድ ዳይሬክተር ነበርዋቸው እዛ የትምህርት ቤቱ ዳይሬክተር ሚስተር ራፋት የሚባሉ ግብፃዊ ናቸው እና ለካ ብዙ አመት ትምህርት ቤቱንም ያቋቋሙ ናቸው። ብዙ አመትም ዳይሬክተር ሆኖ ለካ ሰውየው እዛ አገልግለዋል እና እኔ በገባውበት አመት ሰውየው ተዛወሩ። ከዛ በራሳቸው ጥያቄ ይሁን በመንግስት ይሁን አይታወቅም ተዛውረው ወደ ናዝሬት ሄዱ። አሁን አንድ ቀን ሰልፍ እንደወጣን ገና ትምህርት ቤቱ ተጀምሮ እንግዲህ ተከፍቶ ማለት ትምህርት ቤት ተከፍቶ አንድ ወር ባልሞላን ጊዜ ውስጥ ወይ 2 ወር ቢሆን ነው ማክሲመም እና ወደ መጀመሪያው ወደ ጥቅምት አካባቢ ላይ ነውና ባንዲራ አወጣንና ጧት ጸሎት አድርገን ባንዲራ አወጥተን አንድ መምህር ወጡና የጊዜው ስራ መሪ ይመስሉኛል ወጡና ተናገሩ እዛ ሰልፍ ላይ በዛሬው ቀን ትምህርት አይኖረንም አሉ። ትምህርት አይኖረንም ወደ ደብረ ሊባኖስ እንሄዳለን። የቻላችሁ ደብረ ሊባኖስ ከኛ ጋር መሄድ ትችላላችሁ፣ ያልቻላችሁ ባትሞክሩት ይሻላል። እኛ የምንሄደው ግርማዊ ቀዳማዊ ኃይለ ሥላሴ ሰው ሞቶ ለቀብር ይመጣሉና ቤተሰብ የሆነ ሰው ሞቶ እሳቸውን ሄደን ጫገል ላይ አግኝተን ሚስተር ራፋት ዳይሬክተራችን ደጉና ጎበዙ ሊቁ ዳይሬክተራችን ሚስተር ራፋት አላግባብ ነው የተዛወሩበት ከዚህ ቦታና ይመለሱልን የሚል ጥያቄ እንጠይቃለን እና ለሳቸው ለጃንሆይ አቤቱታ እናቀርባለንና ዛሬ ትምህርት በዚህ ምክንያት አይኖርም ወደ ደብረ ሊባኖስ ነው አሁን እንሄደውና ይቻላችሁ ተከተሉን እኛ መሄዳችን ነው ብለው አሉ። በቃ ተማሪው ነው ኦኬ ሁላችንም እንሄዳለን ጃንሆይ እናቸዋለን በቃ ጨፈርንና ፎክረን ተነስተን ሄድንና አሁን ስንሄድ ቤት ነው የምንሄደው ቀጥታ በመንጠራ በኩል አደረግንና ጭጭኔ ገባን። ከጭጭኔ ቀጠልንና ስናበቃ
ሽንኩርት ሚካኤል ደረሰን በቃ በዛ ታችታችሁ ነው ይሄ ዋልካ ነው መሬቱ ጥቁር አፈር ነው እሱን በቃ እንግዲህ ጫማ የለንም እኔ ዛን ጊዜ 8 አመት ልጅ ነኝ አልቀረንም ህፃናት ልጆች ውጫጮቹ አልቀረንም ከጎረቤቶች እየሮጥን እንዳቅመች እየተከተል እየሮጥን በሽንኩርት ሚካኤል አድርገን ጉርድልይን የጉርድልይ የሚባለው ያ ጉርድልይ የታወቀ ነው እዛ ቱሪስት አሁን ሳቢያ ሆኗል እሱ የሄዱ ያውታል ያ ጉርድልይን አቋርጠን ነበር የምንሄደው ጉርድልይ ጋር ስንደርስ አናውቀውም ድሮ በጣም ጠባብ የሆነ ግን ጥልቅ የሆነ በጣም ገደል ያለው ድልድይ ነው ፖርቹጋል የሰራው ነው ይባላል ማን እንደሰራው ጊዜ ይወቅ ፖርቹጋል ድልድይ ነው ጉር ይባላል እንትኑ ዋሻው በዚህ ነው የሚታለፈው አሉ አሁን እኛ ፈራን ህፃናት ልጆች ትንንሾቹ እና ቁጭ ብለን አለፍናት ያችን እየተንፋቀቅን ዳዴያል አለፍናትና ተሻገር እዛ ማዶ ደረስን ምክንያቱም ብንቆም በቃ ዞሮ የሚጥለን ነው የመሰለን የሆነ ኃይልም እንደው ጎትሮ የሚያስገባን ነው የመሰለን ፈራን በቃ ውጫጮቹ በሙሉ እንደዛ ሆነን ያለፍነው መጨረሻ ላይ እዛ ጫገል ላይ ደረስን ጫገል ላይ ስንደርስ በቁመት አሰለፉን ጎረምሶቹ ግራና ቀኝ ተሰለፍን ጠበቅን እሳቸው እስኪመጡ ድረስ አልፈዋል ኦሬዲ ለቀብር ደብሊባኖስ ውስጥ ገብተዋል አሉ እኛ ተሰልፈን እዛ ፀሐይ ያንቃቃን ጠበቅን ከቀኑ ወደ 8 ሰዓት ገደማ ሲሆን ተመለሱ ቀብሩ አልቆ ሲመለሱ እዛ ተሰልፈናል ግራና ቀኝ አሁን መጡና አውቶሞቢላቸው ልክኛ ውጫጮቹ ፊት በቆመታችን ሰለፈነ ቦታ ላይ ያለው ጋር እሳቸው መኪና ከፊት አጃቢዎች አሉ ሞተረኞች አሉ እሳቸው ቀይ በቃ ይሄ ደማቅ ቡና አይነት መኪና የሆነ ከለር ያለው መኪና ነው ደማቅ ቡና አይነት የሆነ እሱ ከለር የተቀባ መኪና ነው መጣና ቆመ ስናቸው እሳቸው ከኋላ ጮለዋል ይሄ የማርሻል ዩኒፎርም ይባላል የማርሻል ማዕረግ ያላቸው አዛዦች ወይንም የሀገር መሪዎች የሚለብሱት ካኪ ከለር ያለው ሜዳሊያ ኒሻን እዚህ ደረታቸው ላይ አለ ባርኔጣቸው ያ የማርሻል ባርኔጣ ነው እሱን አድርገው ቁጭ ብለዋል ከኋላ ከዛ ምንድነው ጥያቄያቸው አሉ መስኮታቸውን እዚህ ተከፈተና ከፈቱ ነው ታች አይ አቤቱታለን ጃንሆ ያለ ሁላችሁ አጎንበሱ ተባለ እጅነሱ ተባለ እጅነሳን እዛ ምንድነው አቀርባ አቤቱታን ተባለ ወዲያው ኮርዘበኛ ወረደና ኮርዘበኛ አጃቢዎች አሉ እነሱ አካባቢውን ተቆጣጠሩት ሰው ቆመዛ ልጁ ጋር ማነው የሚያነበው ጎረምሳው ጋር እና ነበበ በቃ አጠርምጥና አድርጎ ጥሩ አድርጎ አነበበው ሚስተር ራፋት የተባሉ ሰው እንደዚህ ደግ ዳይሬክተራችን ስለሄዱብን እሳቸው እንዲመልሱልን ነው ምን ለምንወት ይላል አይ ይሄ ምንም አይደለም ይመለስላቸዋል አሉ በቃ እጅ ነሳን ከዛ በኋላ ወዲያው አንድ ሲቪል የለበሰ ሰው ቦርሳ ይዞ አንድ ኮርዘበኛ ልብስ ማነው ባርኔጣ ዩኒፎርም የለበሰና ባርኔጣ ያደረገ ሰው እየተከተለው እዛ ለተሰለፍነው ይሄዱ መጥተው አንዳንድ ብር ያድሉን ጀመር እየተቀበል ወደ ጉር ወንዛችን ሄድ ጀመር ወደ ቢት በሊዘይድ አዳዲስ ብር አዲስ ብር አንዳንድ እየተሸለቀቀ ተሰጠናችን ያዝን ወደ ጉር ወንዛችን ፈሰስኑላችን ከዛ ደግሞ እንትኖችም አሉ አቤቱታ ያቀረቡም ነበሩ ሽማግሌዎች የሆኑ ያካባቢው ሰዎች ይመስሉኛል ጉዳያለን ወይ ርስት እንግዲህ ተወስዶባቸው ይሆናል ወይንም አንዳንድ በደል ደርሶባቸው ይሆናል አስተዳደሩ መሰለኝ እግዚኦ ምናምን ይሉ ነበር አቤቱታቸውን አቅርቡ ለከላይ ብለው ባልደራባ ሰጥቷቸው እዛ እና ለገጠሩ ኤልደር ለሆኑት እነዚህ የገጠሩ አካባቢ ሰው ፍራንክ ብቻ ሳይሆን ጣቃ ጨርቅ ይሄ መርዱፋ ጨርቅ ነጣ ያለ ጨርቅ እያነሱ ተወሰነ ሜትር ነው መሰለኝ ያድሉ ጀመር እዛ ይታደል ነበር ይሰጣሉ ይሄ ታስቦበት ተጭኖ ይመጣላ መጀመሪያውንም እንደዛ ነው የሚያደርጉት በየሄዱበት ቦታ ጃንሆይ እንደዛ ያደርጉ እንደነበር ሰምቻለሁ ይሄንን ነገር በየሄዱበት ቦታ የሚሰጥ ፍራንክና እንደዚህ አይነት ልብስ ጣቃ ማለት ይቅዳች የሆነ ልብስ ይዘው እንደሚሄዱና እንደሚያድሉ ለዶች አውቅ ነበር ሰማ ነበር ይሄንን ነገርና እዛ ባይኔ አይቻለሁ
ከዛ በኋላ እኛ ብራችንን ይዘን በጣም ደስ ብሎን ዳይሬክተራችንም ይመለሳሉ ያን በሞራል ሳይርበን ሳይጠማን ብራችን በቃ ያ ብር መቼም አይረሳንም መቼም ለስንት ጊዜ እንዳቆየ ነው ብዙ እንዳወራንበት እዚህ ይለኛል ልጆች ያለና ሰፈሩን ሁሉ ያሸበርንበት እኛ ከንጉስ እጅ ያገኘና የዛን ጊዜ ነው በመስኮት እንደዚህ ያየዋቸው በቃ በአካልና ሌላ ጊዜ አዲስ አበባ በዚህ በታቦት ሲያነክሱ የካ ሚካኤል እዛ ተገኝቼ አንድ ጊዜ አንድ ሰው ሲወጡ አይቻቸዋለሁ ጊዮርጊስ ላይ እንደዚህ አይቻቸዋለሁ እና እንዲህ በአጋጣሚዎች ይታያሉ ግን ያው በሌላ ደረጃ የመገናኘት እንትን የለንም እኛ ልጆች ነበር እንግዲህ ሳንስ ሃይ ስኩል ሁለተኛ ደረጃ ተማሪዎች እያለን እኛ እንግዲህ ጸረሳቸው ሆነ ከ10ኛ ክፍል ጀምሮ ሪቮን ነው ጥላሁን ግዛው 10ኛ ክፍል እያለን የተገደለው ዘባ ዩኒቨርሲቲ ተማሪዎች መሪ የነበረው በቃ እኛ በጣም ረባሾች ሆነን ነበር ወሊሶ ላይ ኃይለኛ እንቅስቃሴ ነበር እና ስለሳቸው ማየት ምንም የሚያጓጓን ነገር አልነበረም በዚህ ምክንያት ዳይሬክተሩ ተመለሱ አልተመለሱ እሳቸው አልተመለሱም እና ጥያቄያችን ውሃ በልቶት ቀረ እኛ ግን ለማንኛውም አንዳንድ ብር አግኝተን እንባ ማበሻ አግኝተናል እና እሳቸው ሳልተመለሱ እንግዲህ የመሪዎችን ካነሳና ይቀር እንትናንስ ኮሎኔል መንግስቱንስ በአካል ላይ ኮሎኔል መንግስቱ ጋር በአካል በጣም ነው የተገናኘነው በስራ አጋጣሚ እንገናኝ ነበር ቤተ መንግስት በብዛት ያው ጋሽባሉ ይዞኝ ይሄን ነበር ጋሽባሉ እንደኔ ያሉትን ልጆች እንደው ይሄ ጥሩ ብሔራዊ ስሜት ላላቸው ለአብዮቱም ደግሞ ቀና መንፈስ ላለን ወጣት ታታሪ ጋዜጠኞች ቅድሚያ ይሰጥ ነበርና ይዞን ይሄን ነበር ኮሎኔል መንግስቱ መግለጫ በሚሰጡበት ጊዜ ቤተ መንግስት ይዞን ከሚሄዳቸው መሃል እኔ አንዱ ነበርኩኝ በኢትዮጵያ ሬዲዮ ጋዜጠኛ መረምበርኩበት ጊዜ ደጋግሜ ሄጄ ያው ለሬዲዮ የሚሆነውን ዘገባ ቴፕ አድርጌ መጥቼ መሰራ ለምሳሌ እንትና ጊዜ ይሄ ምንድነው እንደ ተፈሪ እና ኮሎኔል ማነው ጀነራል ተፈሪ በንቴ የተመቱ ጊዜ ይሄ ለምሳ ሲያስቡን ለቁርስ አደረግናቸው የሚለውን ንግግር የተናገሩ ጊዜ የዛዛ ጊዜ ነበርኩኝ እዛ ሪፖርቱን አጠናቀሩ ሰዎች አንዱ ነኝ ሁለተኛ ደግሞ ይሄ የእናት ሀገር ጠቅላይ የ300,000 ሚሊሻ የተዘጋጀ ጊዜ ያንን መግለጫ ኮሎኔል መንግስቱ የሰጡ ጊዜ አንዱ ለሬዲዮ ተወካይ ሄጄ ሪፖርቱን ዘገባውን የሰራሁት እኔ ነኝ እዛን ጊዜ ከዛ ውጪ እንግዲህ በዚህ በዘመቻ መምሪያ ጉባኤዎች ላይ በኢሰፓኮ ስብሰባዎች ላይ ሪፖርት ሲኖር ሄዳለሁ ያው እንደማንም ጋዜጠኛ ትሰራለህ ከኔ ጋራ የማይጣጣም ነገር የገጠመኝ አንድ ጊዜ ነው እሳቸው ጋራ ጦር ግንባር ላይ ነው ያ ጦር ግንባር ሄጄ እነዛ እንትን ምዕራባዊ ቆላ ኤርትራ ውስጥ 2 ወር ቆይቼ ተሰነይ ላይ ትንሽ ረፍት እንዳደረግን ባትሪ ምናምን አለቀብኝና ቴፕም አለቀብኝና ሄድ ሀምጣ በዛውም ሰውነትን ተጣጥበና ብሎ ጀነራል ረጋሳ ጅማ አንበሳ የጦር ጀነራል የነበሩ ናቸው ጀነራል ረጋሳ የዛን ጊዜ ኮሎኔል ነበሩ እሳቸው ናቸው የ501 ግብረ ኃይል አዛዥ የነበሩት እሳቸው ሂድስቲ አበራት ንሽረፍት አድርገህ ሰውነትን ተጣጥበና እኛስ እንጀራችን ነው ፈርዶብናል የገባንበት ነው አንተ ግን እዚህ መከራህን በላ ለኛ ፍቅር ብለህ ይላሉ እና እኔ አልመለስም ብሎ ከቀረ አይነት ሰው አንዱ ነኝ እዛ የሄድኩት ለ3 ሳምንት ነበር ያንን ልንሰራ እኔ ግን ኦሬዲ ጦሩ ገና ግቡ ሰርደራት ነውና እዛ ሳንደርስ እኔ ወደ አዲስ አበባ አልመለስም እኔ የቀዝቃዛ ቢራ ፍቅር አይደለም ያዘኝ ሀገር ፍቅር ነው አሁን ያለኝ እሱን ልጨርስ አልኩና አስረዘምኩት እንዴ አልኩኝ አልመለስም አልኩ ተመለስኩኝ አለቆቼ አሁን 2 ወር ሆነኝ ማለት ነው በዛ ሁኔታና
በጣም ከንትን ውጭ ሆኗል። ሰውነቴ ሁሉ በቃ ተለዋውጧል። ተጎሳቁያለሁ። ያንን አዝነውልኝ ሄድና እዛ እንትን ሰምተን ተዳክል አይረናል ተነስቼ ሲሄድ ልክ እንደ ዛሬ ገብቼ በማግስቱ ጧት ኮሎኔል አሰፋ የሚባል የመከላከያ ሚኒስቴር የህዝብ ግንኙነት መምሪያ ኃላፊ ነበረ። አሰፋ ከበደ ኮሎኔል አሰፋ ከበደ አሁን አሜሪካን ሀገር ይኖራል አሉ። እሱ መጥቶ ያረፍኩባትን ሆቴል በር ያንኳኳል። እዚህ በጧት ልረፍ ብዬ ደህና ያረፍኩ ሰው እያልኩና እንደማንኛውም ያንኳኳው ብዬ እንግዲህ ተከራይተውልን እዚህ ዲስፓች እንደራረገው ጋዜጠኞቹም እንግዶችም እዛ የምናርፍበት አንድ ቦታ ተከራይተውልናል እና የትኛው ክፍል እንዳለ ይታወቃልና እነሱም እዛው ነው እዛ አካባቢ ነው ያረፉት። እነዚሁ አዝማቾቹ መቀሌ ላይ ነው እንግዲህ ይሄ ማውራል መቀሌ ከተማ ውስጥ ነው እና እዛ መጥቶ ያንኳኩ ኮሎኔል አሰፋ ምንድነው ምን ነው በጠዋት አልኩት። በል ተነስ ጓድ ሊቀመንበር መጥተዋል፣ ቤተ መንግስት ናቸው፣ አሁን መግለጫ ሊሰጡ ተዘጋጅተዋል። በጠዋት መጥተው ግን ጋዜጠኛ ጠፍቶ ዘገባም ይዘግብ ሰው ጠፋ። ጋዜጠኛ እዚህ መደበኛ ጋዜጠኞች አሉ አይደለም የተመደቡት። የት ሄደው ነው እኔን የምትፈልገኝ? እኔ ደክሞኝ 2 ወር ሙሉ ከሰውነት ጎዳና ወጥቼ ነው የመጣሁት። ለምን ታባነነኛል እለዋለሁ። ቶ እነሱ የሉም። እነሱም ደግሞ ወደ ሌላ ቦታ ተልከው ሄደዋልና አሁን ጊዜ አናጠፋም ተነስ ይልና ብቻ ሸሚዜንም ያቀብለኝና ምን በቃ ያለብሰኛል ራሱና እንደዛ አድርጎ አጣድፎኝ እንትን እኔ ቴፕም የለኝ ቴፔ አልቋል፣ ባትሪ የለኝ። እሱም በሙሉ አሁን ከቢሮ ያመጣለሁ አለ። እውነትም ተሯሩተን ቤተ መንግስት ስንደርስ በቃ ለካ ጋዜጠኛ ሲፈልግ ከአንድ ሰዓት በላይ ተቆይቷል። እኔ የኋላ ላይ ነው ሌላ ሰዎች አይ ሬዲዮ እኮ ጋዜጠኛ አበራ ለማ መጥቷል እና እሱን ማነደብ ነው እዛ ሄደ እሱ ለምን አታሰራውም ብሎታል መሰለኝ። ሰንበዲ ጠቁሞታል። ትናንት ያየኝ ሰው ማለት ነው ሲመጣ። ከዚያ ሮጠን እዛ ስንደርስ ሰውየው አኩርፎ ነው የተጠበቁት። ለምን እኔ ምን አውቃለሁ? እኔ አላውቅም። በኋላ ነው የምረዳው። አኩርፎዋልና እኔ ገባው ያለከለኩ ነው ለራሴ በጣም ጉስቁል ብያለሁ። ሚሊተሪ ፋቲግ ልብስ ነው የለበስኩት። ሄድኩና ቴፑን ኡኸር ምንላት ቴፕ አለች ጀርመን ስሪት ነች እና ሲልቨር ብረት አላት እንደዚህ ታብለቀልቅ ያለች እሷን ጠረጴዛ ላይ ቁጭ ሳደርግ ፀሐይ ጮራ እንደዚህ በመስኮት በኩል ይገባል። በመስኮቱ በኩል እሳቸው በተቀመጡበት አጠገብ ነው እንግዲህ ቴፑ እንግዲህ ቀረብ ማለት አለበት ወደ ከመንበሩ እና ደንባችን ነው እዛ ጠጋ ብለን ነው የምንቀርጸው። ማይክሮፎኑን ሊያገኙት ይገባቸዋል። ከዛ እኔ ተጣድፌ እንደው ቁጭ ሳደርግ ምንድነው አይኔ ላይ የምታንጸባርቀው አሉኝ ሰውየው። አላ እንዴ ዞር ገልመት ስል ማንንም አይደለ እኔ ላይ ነው ያፈጠጡት። ነብር ሆኗል በቃ እኔ ነው እንዴ ያዝ ታዲያ ማንን ነው አለ። አይ እኔ አይኖ ላይ አላንጸባረኩበት ያላንጸባረኩ ለስራዬ እየሰራሁ ነኝ አልኩኝ። ዞር ስል ሁሉም ባይኑ ይጠቅሰኛል። ትምበል አይነት ነገር ከዛ ሲታንደረሰ ቢሄድ አልኩኝ። እዛው እየሰራ እንትን ያልኩኝ እኔ ለራሴ ስንከራተት ከርሜ ነው የመጣሁት። ተመለስ እየተባልኩ አልመለስም። ምስኪን ጦር እዛ ያለቀ ነው። የጦሩን እንዳው ገድል ልስራለት ትንሽ ላበረታታ የሚል እንዳው ትሁት ነገር ነው ያሳየው። አሁን ለሚቆጡኛ ነው ሰውዬ ምን አጠፋዋቸው ብዬ በጣም ተበሳጨውና አዘንኩኝና ተቀየምኩኝ። ወዲያው ተቀየምኩ። ብልጮ አይደል አሁን እንግዲህ እንደምታውቀው ቱግ ነው ማለት ወዲያው ቱግ አልኩኝ በቃ። ከዛ ቴፑን አስተካከልኩና ምናምን አልኩና አኩርፌ ፊቴን አዙሬ ሰጣሁና ማይክሮፎን ቁጭ አልኩኝ። ዘውዬ ብቻ የሁሉ 2 ወር ሙሉ ደክሜ ሰውዬው ደግሞ ዛሬ ይቆጡኛል። እንዴት አይነት ነገር ነው ያቢውት እኮ ምን እንደሚሰራ እኮ ግራ ገባን ያል በቃ ምን አከረማምሰዋለሁ ብዙ ነገር እና ተቀየምኳቸው። በእውነት ተቀየምኩኝ። ከዛ
ተናገሩ ሰውየው ግን በጣም ሲሪየስ እና ከባድ ነገር ነበር የሚናገሩት ሀገራዊ ጉዳይ ነው ስለ ኦፕሬሽኑ ነው ስለ ዘመቻው ነው ሚኒስትሮች በሙሉ ግጥም ብሎ ተቀምጠዋል ከአዲስ አበባ መጥተው የጦር አዛዥ የተባለ የኤርትራም በቀለም ያለ የትም ያለ ትልልቅ ሰው በዚህ በሰሜን ኦፕሬሽን ላይ ያለው በሙሉ ጀነራሎች ታላላቅ ኦፊሰሮች እዛ ተቀምጠዋል ቤቱ በቃ እንትኑ የቤተ መንግስቱ አዳራሽ ሞልቷል በሰው እና የደርግ አባላቶቹ በዛው ልክ አስፈላጊ የሆኑት የደርግ አባላቱ ግጥም ብሎ ተቀምጠዋል ቀላል ቦታ አልነበር ቀላል መግለጫም አልነበረም እንዲህ መሆን አልነበረበትም እርግጥ ነው በዘመቻው ምክንያት ብዙ ጋዜጠኛ በየጦር ግንባሩ ተበትኗል በዛን ጊዜና አስተው ሊሆን ይችላል ሲመጡ ከአዲስ አበባ ይዘው ቢመጡ ነው የተሻለ ነበር ግን ባዶ እጅ መጥቶ በኋላ እንዲህ ያለ ነገር ላይ መደረሱ ጦሱ ለኔም ተርፎ ነበር ሰውየው ግልፍተኛ ሆነው ወደዛ ሰግዶ ብሎ ቢሉ ይችላሉ መብታቸው ነውና አጉል ነውና አጉል ሰውን ሰለባ የሚያደርግ ነገር ነበር የተፈጠረው ግጭትና የአፍሪካ መሪ ነው እንደዚሁ ናቸው እኮ ብቻ እንግዲህ ምንድነው የኔን ችግር አላዩልኝም ምንድነው እኔ ስንከራተት ከርሜ ነው የመጣሁት በረሃ ለበረሃና እኔ ስራዬም አልነበረም እዛ መድብንተኛ አይደለሁም እና ደክሞኝ ነው የተኛሁት ገና ተነስቼ ቁርሴን አልበላሁም ተንሻል አውቅም እንደዚህ ያለ አልጋ አግኝቼም አላውቅም እውነቱን ለመናገር እዛ አሸዋ ላይ ነው የምትተኛው ሜዳ ላይ ነው በየአይፋ ስር ነው ታንክ ስር ነው የምትተኛው ወዳጄ ብዙ ነገር ነው በዚህ ላይ ደግሞ እንትኖቹ ነፍሳቸውን ይማርና ኮሎኔል ረጋሳ አንድ ማስጠንቀቂያ ሰጡኝ አንድ ወር ሲቀረኝ እዛ ምን እነዚህ የሶስተኛ ክፍለ ጦር የሚባል ጦር ነበር 10ኛ ብርጌድ የሚባል 9ኛ ብርጌድ የሚባል ጦሮች ነበሩና 10ኛ ብርጌድ ውስጥ ያለ ካድሬና 10ኛ ብርጌድ ያልኩኝ 3ኛ ክፍለ ጦር ያለ ካድሬና ሲቪል ካድሬ ነበር የአንድ ድርጅት ተወካይ ሆነ እና ጦር አዛዦቹ የ3ኛ ክፍለ ጦር የኔን እዛ መኖር አልፈለጉትም ለምን እኛ ሪከርድ እናረጋለን የኔ ጋዜጠኞች ቡድን መሪ ነኝ በዛን ጊዜ እና አንድ ካሜራማን ይያለው ከመከላከያ ሚኒስቴር ህዝብ ግንኙነት አንድ የስቲል ካሜራና አንድ የሙቪ ካሜራ የሚሰራ ሁለት ጋዜጠኞች ይያለው ከኔ ጋራ እና እነሱን መመራው እና ሪከርድ የምናደርገው ሁሉ የሄደ ኮሎኔል መንግስቱ ጋር ደርሶ እሳቸው አይተው በራሳቸው በእነዚህ ላይ በስህተታቸው ላይ እርምጃ የሚወስዱ የመሰላቸው ይበረገዛሉና አትቅረጹን አትከታተሉን አትዘግቡ ይሉናልኛ ኦኬ እየሰማኸኝ ነው እየሰማሁ ነው እኛ ደግሞ መገዘት አለብን መመዝገብ አለብን ወደን ሳይሆን ስራችን ነው የተመደብንበት ነውና ያን ስንሰራ እነሱ አኮረፉንና ጸብ ተነሳ የትኛውም ዓለም ላይ ተደርጎ የማይታወቅ በጦር ግንባር ውስጥ እየተንቀሳቀሰ ጋዜጠኛ የሚዘግብበት ስርዓት እኛ አይተናናውቅም ብሎ ኮሎኔል እዛን ጊዜ ኮሎኔል አሁን ነፍሱን ይማረው እሱም ሻዕቢያ ገደለችው በፈንጂ እዛን ጊዜ ኮሎኔል ይልማ ግዛው የሚባል የሶስተኛ ክፍለ ጦር አዛዥ ነበር እሱ ተናገረ በቃ ስብሰባ ላይ እና አንፈልጋቸውም ጋዜጠኞቹ ይሄዱልን አለና ቁጭ አለ ተስፋ እኛን እንግዲህ ወስዶ እዛ ያስቀመጠን መንግስት ነው ልብ በል እንደውም ያደረሰንና ምንም ሚስጥር ከነሱ ከጋዜጠኞቹ እንዳይደበቅ እንዳይሰወር ሁሉን ነገር መዘገብ አለባቸው ብሎ ያገናኘን ሻምበል ለገሰ አስፋው ነው እዛ ወስዶ ያገናኘን ከኮሎኔል ረጋሳ ጋር እና ከቀሩትም አዛዦች ጋር ስለዚህ የመንግስትን ኢንተረስት የሚጠብቅ አልነበረም ይሄ ኮሎኔሉ አባባል የኮሎኔል ይልማ አባባል ስለዚህ ኮሎኔል ረጋሳ ይሄማ ሌላ ነገር ነው ያለው አባባል ሌላ ነው እሱ እዚህ ኮሚንከራተተው ይሄ በተለይ ሲቪሉ ወንድማችን አበራ ለኛ ለጦሩ ፍቅር ሲል ነው እንጂ ድሮ በ3 ሳምንቱ ተመልሶ ነበር ስለዚህ እንደዚህማ ሊሆን አይችልም ይሄ መንግስት ነው ያዘዘው እኔ አይደለም ማዘው አንተም ታዛዝልም እረፋሉት ተጣለ ሰውየው
አሁን አንድ ወር እንግዲህ ያስረዝማለሁ 3 ወር ሊቆይ ቢያንስ 3 ወር ላገልግል የሚል ነበር የኔ እምነት ማለት በዛ ላይ ያለን አንድ ቀን ወታደራዊ መረጃ ክፍሉ ለኮሎኔል ረጋሳ ጅማ መልእክት ይሰጣቸዋል ሴኩሪቲው ክፍል ይሄን ጋዜጠኛውን ጥይት ባርቋል ብለው ሊገሉት ተዘጋጅተዋልና እዚህ ውስጥ ያሉ ስውር ሰዎች አስጠንቀቁት የሚል ነገር ያገኙትን መረጃ ያቀብላሉ ለሳቸው እሳቸው ደግሞ ይህን ሲሰሙ እኔን ባስቸኳይ ያስፈልጉና ይጠሩና በሚስጥር ቁጭ ያደርጉኝና ቢሮአቸው ውስጥ ከዛሬ ጀምሮ ለማንም ምንም ነገር ሳትተነፍስ ማደሪያህን ቦታ ሳታሳውቅ የይለፍ ኮድ ብቻ እየጠየቅ ማታማታ ይለፋል እንግዲህ ከአንድ ቦታ ወደ አንድ ስትንቀሳቀስ ይለፍ ኮድ ይነገራል አዲስ ይወጣል ለምሳሌ ዘብላ ያለው ሰውዬ ቁማነ ይላል አንበሳ የለቱ ይለፍ አንበሳ ከሆነ አንበሳ ትለዋለህ እሱ ደግሞ ለራሱ ነብር የሚል ወስዶ እንደሆነ አንተ ያንን አውቀ ከሆነ ነብር ይላል እሱ እዛን ጊዜ እለፍ ይላል ታልፋለህ ያለዛ መንቀሳቀስ አትችልም ከመሸ በኋላ ትገደላለህ ትመታለህ ጠላት ልትሆን ትችላለህ እና ያንን ብቻ በጊዜ አጥንተህ ተሽሎክልከህ ካንዱ ሻለቃ ካንዱ ሻምበል ካንዱ ብርጌድ ወደ ሌላው ብርጌድ ፍልጦር ይዞርክ ደር ተዋልኩና አንድ ወር አሳለፍኩኝ ዘሆል ነሐሴን 1970 ዓመተ ምህረትን ማታ እየተደበቁ አሳለፉ ጥይት ባርቆ ነው የሞተው ብሎ ይሉሃል ጥይት ያባረቀ መስሏቸው ሊገሉት ተዘጋጅተዋል ነው የመጣው ኢንፎርሜሽን ነፍሳቸውን ይማርና ኮሎኔል ረጋሳ በኋላ ሜጀር ጀነራል ይሄንን የሰማዋትን ነገር ቲፕ አድርገው ነፍሴን ያዳኑ ሰው ናቸው እዛን ቀን ጀምሮ አንድ ወር ሙሉ እየተደበቁ ማታ አይፋስር ገባለሁ ጨለማ እንትን ኮዳን ብቻ ይዝና ይሽለኮልካል እንዴ ያረኩ አመለጥኩ እና 3 ወር ሞልቼ ወደ አዲስ አበባ የተመለስኩኝና ኮሎኔል መንግስቱን እንግዲህ እንዳልኩ በጣም በብዛት በስራ አጋጣሚ ማስታወቂያ ሚኒስቴር በመሰራበት ጊዜ ተገናኝተናል ሌላው ያው ግራጁዌሽን ላይ ነው ዩኒቨርሲቲ ስመረቅ መጀመሪያ አንድ ለዲፕሎማ ሰርቼ ነበርና ዲፕሎማ ሳገኝ ዲስቲንክሽን የማዕረግ ተማሪ ነበርኩኝ የዛን ጊዜም ከሳቸው እጅ ተቀበልኩኝ ልዩ ሽልማት እና እንትን ምርቃቴን እንደገና ደግሞ ለዲግሪ ስሰራም አሁንም የማዕረግ ተማሪ ነበርኩኝና ከሳቸው እጅ አሁንም ልዩ የማዕረግ ሽልማቴን ተቀበልኩ የተጨባበጥ ነው በዛ አጋጣሚ ነው በነገራችን ላይ ዩኒቨርሲቲ በመመረቅበት ጊዜ ነው እጅ ለእጅ የተጨባበጥ ነው እና በዚህ ነውና ይሄ ነው ትዝታዬ ከሳቸው ጋር የሳቸው ኩና ይሄን ይመስላል አይ መልካም እንግዲህ ብዙ This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music 24 hours every day. This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music 24 hours every day.